ምንም ቢሆን ብዙ ጥሩ ነገሮችን አብሬያት ያሳለፍኳት ሴት ነች። እኔ ስለሷ መጥፎ ነገር ማውራት አልፈልግም። የትኛውም ቦታ ሄጅ ማለት ነው በጣም ነው መወዳት፣ በጣም ነው ማከብራት። ልዩ ቦታ አለኝ። ገባ? እኔ ሩታን ስለረዳት ምንም ነገር አይሰማኝም። ምንስ እና ለኔ ባጠፋብህ ምን ብበድል ምንስ ባረግ ነው በዚህ ልክ እንደዚህ ልታደርግ ይቻልከው? በቃ ደስ የሚል ጸባይ ያለው ደስ የሚል ነገር አየሁበት። ከሩታ ጋር ጓደኛ እንዲሆኑ አገናኟቸው። ፍቅረኛም እንዲሆኑ እንዳይሆኑም ይሄ የሷ ምርጫ ነው። እኔ ጓደኛሞች እንዲሆኑ እንጂ እንዲጋቡ የሆነ ነገር እንዲሆኑ አይደለም ይሄን ልጅ ያመጣሁት። እኛም በምንችለው በወንድሞች በእህቶች ብዙ ነገር እኮ አስመክረን ለፍተናል። ገብቶሃል? አንተ ግን ልትሰማን ፍቃደኛ አይደለም። ከዛ ይልቅ የምትሰማው ያንተን ህይወት የሚያበላሽ ሰው፣ ያንተን ትዳር የሚበትል ሰው፣ ዛሬ ላይ ደስተኛ ብቻ እንድትሆን የሚፈልግ ሰው ብቻ ነው ጆሮን አዳምጣ የምትሰጠው ማለት ነው። እኔም ፈረንጁም ያንተ ጠላቶች አይደለንም። እኔና እሷ ችግር የለውም። እሺ ተራራቅንም ተለያየንም